ልትዘፍን ሲገፋፋ ምንድነው ማተርፈው በል። እንድትሳደብ ሲገፋፋ ምንድነው ማተርፈው በል። ስጋ የማይገባ ነገር እንድትሰራ ሲያሸንፍ ከዚህ ምንድነው ማተርፈው በል። ቀጥሎ ምን ታተርፋለህ? ትርፉን አስብ ነው። ትርፉን አስብና በዚያ ከስሜት ውጭ በሆነው የነፍስህ መንገድ ጽናበት ነው። አንድ ሰው ምንም ሱስ ወይም ኃጢአት ውስጥ ቢሆን ምንድነው ማተርፈው ብሎ ከጠየቀ መዳን ይችላል፣ ማቆም ይችላል። ሰይጣን ሁልጊዜ እንዳንጠይቅ ነው የሚያደርገን። ድርጊቱን ብቻ እንድናስብ ነው የሚያደርገን እንጂ ከድርጊቱ በኋላ ያለውን ነገር እንድናስብ ያደርገን። ምንድነው ማተርፈው? መንግሥተ ሰማያት። ምንድነው ማተርፈው? ጸጋ። ምንድነው ማተርፈው? ጤና። ምንድነው ማተርፈው? በእግዚአብሔር ዘንድ ያለ ባለሟልነት። ምንድነው ማተርፈው? ረድኤት። ምንድነው ማተርፈው? እድሜ። እንዲህ ብለን ካሰብ በስመ አብ ወወልድ ወመንፈስ ቅዱስ። ሰው ምን ኃጢአት ይሰራል? ትርፉን ካሰበ። ሶስተኛው ምንድነው ማሰብ ያለበት? ኪሳራውን። ማታ ስትተኛ ወንድሜን አስቀየምኩት፣ ማንን አስቀይሜ ገባው በል ይላል። በዝርዝር ነው የሚጽፈው በዜና አበው ላይ። ማታ ስትገባም ዛሬ ማንን አስቀየምኩ፣ ከክርስቶስ ጋር ዋልኩ ወይስ ከሰይጣን ጋር ዋልኩ በል። ሌሊት ጠዋት ስትነሳ ከእግዚአብሔር ጋር አደርኩ ከሰይጣን ጋር በል።